እሱ ግፍ አድርጎ እንደተወሽ አንቺ ማትተዩ ለምንድን ነው? አታስታውሰኝ። እሱ መስማት አልፈልግም። አረሳኝም። እሱንም ይወደኛል። በቃ አልፈልግም። እሱ መስማት አልፈልግም። ስምሽን አያስታውሰውም። ስምሽን ያስታውሰዋል። እንደዛ ትብል ያስታውሰዋል። ይወደኛል። ለምን ይሆናል? ተጎዳው ሰው ያኔ ያህል እሱን ለመቅረብ እሱን ለማስደሰት ስታስብ ኢቭን እናንተ እንኳን አልተረዳችኋትም ነበረ። ስትሰድቧን ነበረ፣ ስትዘርፏን ነበረ። ማየውን ነገር በጣም ስትጎዷን ነበረ። በጣም ጠንካራ ለመምሰል ሞከርኩኝ። ያኔ ጠንካራ ለመምሰል ሞከርኩኝ። ከሆነ የሚታዩት እናሸፈርክሽ እንደዚህ አይደለም የመጣው ዛሬ ሁሉም ነገር ታውቃለህ አብረሽ ሁሉንም እንደዚህ ምትሆን ነበር። ሌላ አይደለም። ቤተሰቦች ራሱ ከሆነ አያስጠጉኝም። ሻሻ እንደ ነውረኛ ሴት እንደ ባለጌ ሴት ነው ስታያት የነበረው። በእናንተ ራሱ በጣም ነው ማዝነው። የት ገባች? ምን ሆነች? ወዴት ሄዳ የጠፋችው? ያለኝ ሰው አለ? እንደዛ ካለ እሺ እንደፈለግ አድርገው። እንደዛ ያለ ሰው ካለ እስኪ አንድ ሰው አስታውሰኝ። ማን እንዳጣው ታውቃለህ? እዚህ ጋር ሁሉ ነገር እኮ ነው ያጣሁትኝ። ተስፋዬ እኮ ከሱ ጋር አብሮኝ የጨለመብኝ አብርሽ። ይሄን ነገር ለአንተ ማስረዳት አለብኝ እንዴ? እንደማያውቅ ሰው ንገረኝ እስኪ። አንድ ቀን በቃ አንድ ቀን እሺ ነው የምትሆኚው? ቃል ግቢልኝ። ሰላም እንዴት ናችሁ? አብርሃም እባላለሁ። ሰሞኑን በተፈጠሩ ግርግሮች እንግዲህ ታውቁኛላችሁ ብዬ አስባለሁ። እንግዲህ ምናልባት ለካሜራ አዲስ ስለሆንኩ ነርቨስ ሊሆን ይችላል። ምናልባት እሱ መጀመሪያ እንድትረዱኝ እፈልጋለሁ። ሰሞኑን በተፈጠሩ ግርግሮች ህዊ በመሀል በማያገባት ነገር ተጎድታለች። እሷን ይቅርታ ማለት እፈልጋለሁ። በማያገባት ነገር በመሀል ቤቱን ስትጎዳ ነበረ፣ በእኔና በስራ መሀል ማለት። ስለሱ ይቅርታ ማለት እፈልጋለሁ። እኔ አሁን ችግር ያለው ከያብ ስራ ጋር ነው። እሷን ግን መጀመሪያ ይቅርታ መጠየቅ ስላለብኝ ነው። ህዊ ይቅርታ ማለት እፈልጋለሁ። ስራ በጣም የምወዳትን የምሳሳላትን እንደ እህቴ የማያትን ጓደኛዬ ማለት አልፈልግም፣ እህቴ ነች። በጣም ጎድቶብኛል። አሁን ላይ ብታያት በቃ ስራ አሰራም፣ ኢቭን ከቤተሰብ ጋር ተለያይታለች። ያለችበትን ሁኔታ ብታዩ በጣም ነው የምታዝኑት እና በሱ ምክንያት በጣም እየተሰቃየች ነው ያለችው። ይህን ነገር ለማሳየት ነው ለእናንተ የመጣሁት እና ይህን ነገር እንድታውቁልኝ እፈልጋለሁ። እናንተም በመሀል እንደዛ ያኔ ያህል የፍቅር መስዋዕትነት ስከፍል ያኔ ያህል እሱን ለመቅረብ እሱን ለማስደሰት ስታስብ ኢቭን እናንተ እንኳን አልተረዳችኋትም ነበረ። ስትሰድቧን ነበረ፣ ስትዘርፏን ነበረ። ማየውን ነገር በጣም ስትጎዷን ነበረ። ሻሻ እንደ ነውረኛ ሴት እንደ ባለጌ ሴት ነው ስታያት የነበረው። በእናንተ ራሱ በጣም ነው ማዝነው። እሷ ያኔ ያህል መስዋዕትነት ስከፍል የነበረው ለሱ ብላ ነው አይደል? ግን እናንተ እንዴት ነው በተቃራኒ ኔጌቲቭ የሆነ ነገር ነው ኮመንት ላይ ጽፉላት የነበረው። በሱም በጣም ነው ማዝነው። እህቴ ምን አይነት ሴት እንደሆነች ከእናንተ በላይ እኔ ያውቃለሁ። እናንተ እንደምታስቡት እንደዚህ አይነት ሴት አይደለችም። ባለጌ ሴት አይደለችም። ነውረኛ ሴት አይደለችም። ሰው ከወደደች የምትሞት ሴት ነች። እንደዚህ አይነት ሰው አልነበረችም። እናንተ በተቃራኒ መጥፎ ምላሽ ሰጣችኋታል። ይሄን ያህል መስዋዕትነት ሲከፍል የነበረው እሱን ላለማጣት ነው። ያብ ስራን ላለማጣት እሱን ለማስደሰት ነው ያን ያህል መስዋዕትነት ሲከፍል የነበረው። ግን በተቃራኒው አሁን እሷ ያለችበት ይሄ አይገባትም ነበር። ተሰብራለች። እሷ እንዳትነሳ ሆና ነው የተሰበረችው እና በጣም አዝናለሁ። ትንሽ ስሜታዊ ልሆን እችላለሁ። ምክንያቱም ያለችበት ሁኔታ በጣም ነው የሚያሳዝነው። እናንተም ከሱ እኩል እሷን መደገፍ ሲገባችሁ ከሱ እኩል እሷን አብራችሁ በቃ ኒንጃ ስለሷ ሳወራ ትንሽ ስሜታዊ ይሆናል። ይቅርታ አድርጉልኝ። ግን አሁን ያለችበት ሁኔታ በጣም ያሳዝናል። እኩል እንደሷ ነው እናንተ የሰብራችኋት እኩል ማለት እና ተጠያቂ ትሆናላችሁ እናንተም። ለማንኛውም ላሳያችሁ ያለችበት ሁኔታ ይሄን ለማለት ነው። አመሰግናለሁ። ሐዘን ለብሼ ጦሜን አድሬ ፍቅሬ አላስቀረሽም አላተርፈሽም የሆነው ላይቀር ዛሬ ልቤም ቢጎዳው እዳ ዱብዳ በላይ ወርዶ በኔ እንዴት ነሽ? እንዴት ነሽ?
አማምሽ እንዴ ትንሽ እንዴት ነሽ? ሰላም ነሽ? አይዞሽ ተነስ። አማምሽ በጣም ደህና ነኝ። እንዴት ነሽ? ስራ አልገባም። ስራ ዛሬ አልገባም። ስራ ሰላም አይደላችሁ? አይ ሰላም ነው አይደል? ምንድን ነው? ይኸውልሽ ልዩ ምንም እንዳትለኝ አልሽ። ባለፈው ተነጋግረንበታል። ይሄ ነገር አይሆንም። ያለሽበትን ሁኔታ ለሱስ ማሳወቅ አለብን። ዛሬ ካሜራ ይዤ የመጣሁት እንደዚህ በፕሮግራም የመጣሁት በቃ ያለሽበትን ሁኔታ ለማሳወቅ ነው። እና ተነስተሽ ያለሽበትን ሁኔታ የወቁ ሰዎች አንቺም እንድትነሽ ይፈልጋሉ። ከዚህ በላይ መጎዳት የለብሽም። አምርሽ አውቃለሁ፣ ይሄ እንደምትፈልግ አውቃለሁ። ቃልም ገብቼ እልሃለሁ፣ ደግሞ ቃሌንም አከብራለሁ። እሺ ግን ይሄ ነገር ለማንኛቸውም አይጠቅምም። መነሳት አለብሽ። 5-6 ወር ለምንድን ነው እንደዚህ የምትጎጁ? ለማን ብለሽ ነው? ያ ባለጌ አብስራ ደስ ይበሉ ብለሽ ነው? ባለጌው አይደለም። ስንት ነገር እሱ ባለጌው አይደለም፣ ባልኩ አይደለም። በቃ እሱ ሊረሳኝ ይችላል። እኔ እኮ ልረሳው ስላልቻልኩ ነው እንደዚህ ይወካለሁት። ለምንድን ነው ጠብቀው? የእሱ ጥፋት አታርገውም። ጥብቅና አይደለም ይሄ። በቃ እሱ አላጠፋም፣ አልፈለገኝም። እሱን እኔን ከህይወቱ ማስወጣት ችሏል። እኔ በቃ ታውቃለህ፣ ከአንተ በላይ ማን ያውቅልኛል? የመጀመሪያ ስለሆነ ነው አይደል እንዴ እንደዚህ ከበደኝ። ያለሽበት ሁኔታ ተመልከች እንጂ አምሽ እኔ እኮ ላይ ስሙል አይደለም ነበር ወደኝ ነበር፣ የምር ፍቅር ይዞኝ ነበር። ታውቃለህ ብዙ ነገር የሆንኩለት ልጅ ነው፣ በጣም ብዙ ነገር። ለምንድን ነው የምትጎጁና? እስከ መቼ ነው የምትጎጁ? በቃ ልረሳው ስላልቻልኩ ነው። ደግሞ አልተጎዳሁም፣ ደህና ነኝ። እንዴ ራስሽን ተመልከች እንጂ ራስሽን ተመልከች። ታውቂያለሽ አብርሽ እስከ መቼ ነው እንደዚህ የምትሆኚ? አሁን እዚህ ጋር ይሄን በማድረጋችን እኔም አልጠቅምም ወይ ብዙ ሰው ነው የምንጎዳው። ረፊሱ ህይወት መበጥበጥ አልፈልግም። በቃ ማንም አንተም እንደ ክፉ መታየት የለብህም ስለኔ ስትል። ስለማንም አያገባኝም። አሁን ያየውን ነው የሚያምነው። ስለማንም አያገባኝም። አንቺው መነሳት አለብሽ እያልኩሽ ነው። በቃ መጎዳት የለብሽም። እንዴ ይልቃብሽ አደምጥ። እግዚአብሔርን ነው የምልክ። ይሄ ነገር ለማናችንም አይጠቅምም። እኔንም አንተንም ይልቅ ጥሩ ያለው አክሽ ገደል አትከጂ። ይሄ ገደል መክተት ምናምን አይደለም። በቃ ማውቀውን ነገር ነው እየነገርኩህ ያለሁት። ህይወቱ መበጥበጥ የለበትም። ደስተኛ ነው። በቃ ታውቃለህ፣ ደስተኛ እንደሆነ አይደለ ህይወቱን እያስቀጠለ ነው። እኔ እዚህ ጋር ማስቀጠል ስላቃተኝ ብዬ እሱ ህይወት ድጋሚ መበጥበጥ አለብኝ? ንገረኝ እስኪ። ይሄ ነገር እኮ እንደዛው ነው። ህይወቱ እንደገና ይበጠበጣል። አብርሽ ይቅርብን። ያንቺስ ተበጥጦ አይደለ? ለእሱ ለምንድን ነው ጠበቃ የምትሆኚው? የእኔ ድክመት ነው የእሱ አይደለም። በቃ ለራሱ አለመቻል የእኔ ድክመት እንጂ እሱ አይደለም። አብርሽ ማንን ለማስደሰት ነው አንቺ እንደዚህ የምትሆኚው? ለምን ብለሽ ነው እንደዚህ የምትሆኚው? እስከ መቼ ነው እንደዚህ የምትሆኚው? ቼክ አድርጎሽ ያውቃል? አንድ ቀን እንዴት ልሽ ብሎ ያን ያላረቀው ስላልተመቸው ጊዜ ስለሌለው ነው። አብርሽ ጠበቃ ትቆሚለት። ለምንድን ነው ጠበቃ የምትቆሚለት? ይሄ ጥብቅና አይደለም አብርሽ። እኔ ለማንም ብዬ አይደለም። በቃ ብዙ ነገር አንኩለት ልጅ ነው። የምራ ፍቅሯን ለሚጀምር ያለበት ሁኔታውን ታውቂያለሽ። እሱ አውቃለሁ። በቃ ከህይወት ውጪ ብሎኛል አይደል? ከዚህ በላይ ምን ያርግሽ? እሺ ደስ ብለሽ ነው ያለሽበት ሁኔታ? አልገባኝም። አንቺ ማትነሽበት ምክንያት ለምንድን ነው? ይሄ ልካብሽ ይሄ ነገር ስላላየ ነው እንጂ እንደዚህ መሆን ቢያውቅ አያስደስትም። እሺ በእኔ እንደዚህ መሆን አይደሰትም፣ አውቃለሁ። ይሄንን ነገር አይቶ ደግሞ የጥፋተኝነት ስሜት ተሰምቶ የሆነ ነገር እንዲያርግ ህይወቱ ሊበጠበጥ አልፈልግም። አውቃለሁ። በቃ ገደል ይባል። ስለሱ እኮ አይደለም አሁን እያወራሁሽ ያለሁት። አንቺ መነሳት አለብሽ። እስከ መቼ ነው የምትጎጂው እያልኩሽ ነው አይደል? ስለ አብስራ አይደለም፣ ስለ አብስራ አያገባኝም። አዳምጠኝ። እኔ ከሱ ጋር የነበረን ነገር በደንብ ታውቃለህ። እንደዚህ በቀላሉ በወራቶች ልረሳው አልችልም። አይደል? ከአንተ በላይ ስለኔና ስለሱ የሚያውቀኝ ሰው የለም። ማንም እዛው ባህር ዳር ራሱ ሁሉም ሰው ያውቀናል። ሁሉም በፍቅራችን እንደቀና ነበር። ከአንተ በላይ ግን የሚያውቀን የለም። ብንጣላም ብንዋደድም የሆነ ነገር ቢፈጠር ሁሌ መሀላችን ያለው አንተ ነህ። ስድስት ሰባት ወር እስከ መቼ ነው ልዩ? ኧረ በእናትሽ ልካተምጠኝ። እኔም አትረጂኝ። እኔም ቢያንስ ተረጂኝ። እሺ በቃ ለእኔ ብለሽ እንኳን ተነሽ።
ባለፈው ቃል ገብቼልሃለሁ አይደል? እሺ ብያለሁ። ይሄ ምክር አያስፈልገንም እንደዚህ እናድርግ ስትለኝ አይሆንም ብያለሁ። ይሄን ጥፋት ለምን ነገር የምትከችው አንቺ ስለተነሳሽ ሴት ይበጠበጣል። ስለአንቺ ግድ የሚሰጥ ይመስልሻል? እሱ ተነሽ በቃ እንደ ድሮ እንድትሆኝ ነው የምፈልገው። እንዴ የድሮ ልጅ በጣም እናፈቀችኝ። እውነቴን ነው። በጣም ደስተኛ ነው እሱ በጣም በጣም ደስተኛ ነው። በእኔ ድክመት ደግሞ ሴት እንዲበጠበጥ አልፈልግም። በጣም እያሳዘንኩኝ ነው። ልጅ አልጠበቅኩም ነበር ከአንቺ ለእኔ ብለሽ እኔ ጠበቅኩሽ ስላላወቅሽ እኮ ነው። ከዛሬ ነገ በቃ ትነሳለች፣ ትረሳዋለች፣ ትተዋለች እያልኩ ትንሽ ጊዜ ብቻ አልፈልግም። እሺ ማንን ነገር ነው እኔ በጣም ሙኛል። አሁን አቅም የለኝም። እሺ መሆን አለበት በቃ ልጅ አብርሽ እንደዚህ ብሎኛል። እንዴ ታውቃለህ እንኳን አንተ እኮ ኦዲየንስ ሁሉም ሰው እኮ ያውቃል ምን ያክል እንደለፋው ምን ያክል እኔ ለማድረግ እንደሞከርኩኝ። አሁን ድጋሚ ስህተት የምሰራ ይመስላል? አንቺ ጠበቃ ልቁም ብዬሽ እኮ ነው ዛሬ ምን ላድርግ? እሺ አንቺ ጠበቃ ልቁም ብዬሽ እኮ ነው ዛሬ እንደዚህ ካሜራ ፊት አምጥቼ አውቃለሁ። ለእኔ ስትል ብዙ ነገር እንዳደረግህ አውቃለሁ። እንደ ጓደኛ አልነበረም እንደ ወንድም የምትተያዩ ሰዎች ነበራችሁ እና እሱም ያው አንተ ላይ ተቀመጪ እሱ ወንድም ነገደል ይግባ ትቀርብ ነው እንደሱ አትበል። ለምንድን ነው ማለት ነው እንዴ? አንቺ እንደዚህ ያደረግሽ እሱ መቀርብ መወደ ይመስልሻል? አሁን እያልኩ ያለሁት ነገር በእኔ ምክንያት የማንም ሰው ህይወት መበጥበጥ የለበትም ነው። በቃ ህይወቱን ይኑሩበት እንዴ አይደለም። እሱ እኮ ቤተሰቦቹ ራሱ ከልጃችን ህይወት ውጪ ራቂልን ከሱ ብለውኛል እኮ። ምን ያክል እንደተናገረች ታውቃለህ እህቱ? አሁን ከሀኒ በላይ በእኛ ግንኙነት ደስተኛ የነበረ ሰው ነበር ያኔ። ንገረኝ እስኪ። ተረጋግተሽ አሁን በቃ ሆነ አጥፋ። ላስረዳሽ እየሞከርኩ ነው አይደል? ተረጋግተሽ አብርሽ ከኔ ካንተ ጋር መጣላትም ምንም ማለት አልፈልግም። ይልካውን ማንንም በሌለኝ ሰዓት አንተ ነህ ካጠገብ ያለው። በጣም ጥሩ ነገር ላድርግልሽ እያልኩሽ እኮ ነው። በቃ ይሄ እኮ ጥሩ ነገር ነው። ጠበቃ ልቁምልሽ፣ እስካሁን የተጎዳሽውን ነገር ላሳይልሽ፣ ያለሽበትን ሁኔታ ላሳይልሽ እያልኩሽ እኮ ነው። ለምንድን ነው የምትናደጂው? ኧረ ተይ በእናትሽ ተይ። አብርሽ አጥፎ ካሜራውን። ይሄ ነገር ፖስት አይደረግም። እስከ መቼ? እሺ ዛሬ ካልሆነ እስከ መቼ ነው? እንዴ እስከ መቼ? ምን ይሄ ነገር እኔ ምን ያደርግልኛል? እስኪ እሱን ህይወት በጠበጥኩና እኔ ምን እጠቀማለሁ? ስለሱ ህይወት እኮ አይደለም አሁን እያልኩሽ ያለሁት። በቃ ተነሽ እያልኩሽ ነው። በቃ እንደ ድሮው ሁኚ እያልኩሽ እኮ ነው። እሱን እኮ ተነጋገርን። ማንንም ሳልጎዳ ማንንም የማንንም ነገር ሳልበጠብጥ የማንንም ግንኙነት ሳላበላሽ ራሴን ችዬ ወደፊቱ ማንነት ይመለሳለሁ አልኩ እኮ። አውቃለሁ እንደዚህ አይነት ልጅ አልነበርኩኝም። አውቃለሁኝ ሸክምም እንደሆንኩ አውቃለሁ። ይቅርታ አድርግልኝ። በቃ ራሴን ችዬ ለመነሳት እሞክራለሁ። በማርያም ግን ይሄን ነገር እረፍ እሺ። ይሄን ሀሳብ ተወው። በቃ አይጠቅመንም። እረፍ። አጥፋው ካሜራውን። እሺ አይጠፋም። ሙስሜን የመጣው ቢሆንት አይጠፋም። በቃ እደግመዋለሁ። አብርሽ ከአንተ ጋር መጣላትም መቃቃርም አልፈልግም። በማርያም ጥሩ ነገር እያደረግኩ እኮ ነው። ይሄ ነገር ፖስት አይደረግም። ለምንድን ነው የምትታይኝ? ጥሩ ነገር እያደረግኩ። ምንም ጥሩ ነገር አይደለም። ጠበቃ ልኩ ያለሽበት ሁኔታ ላሳይ ባልኩኝ። ለምንድን ነው እንደዚህ የምትሆኝ? በእናትሽ ተረጂኝ። ይሄን መምሽን እኮ ነው በቃ ይሄን መምሽን እኮ ነው እያልኩሽ ያለሁት አይደል? ለምንድን ነው እንደዚህ የምትሆኝ? ለምንድን ነው እንደዚህ የምትታመሚ? አንቺ ጠበቃ እኮ ነው ልኩ አማንሽ እንደዚህ ይሄ ለምንድን ነው እንደዚህ የምትሆኝ? አንቺ ጠበቃ ልኩ እያልኩ እኮ ነው አይደል? ለምንድን ነው እንደዚህ ይሆንሻለሽ? ስምሽ የሚያስታውሰው ይመስልሻል? ለምን ብለሽ ነው እንደዚህ የምትሆኝ? ተነሽ በቃ ይብቃ። በሚል ማጨመርብኝ በእግዚአብሔር አብርሽ ረፍ። በቃ ይሄ ነገር አይሆንም። መስማት ትረጂ። ለምንድን ነው ልረዳ እየሞከርኩ አንቺን ያጣው ደጄ እምባ ነው ከእንግዲህ ይሄ ነገር አይሆንም። እሺ አብርሽ እኔ ደግሞ ወስኛለሁ። በቃ እውነታው መጋለጥ አለበት። ያለሽበት ሁኔታ እውነታውን ኦዲየንስ ይወቀው። በቃ አለቀ። ይሄን ነው ማለት የምፈልገው እኔ። ሁሉም ረስቶኛል እኮ እኔ። አሁን የኔ መምጣት ምን ያደርጋል? ንገረኝ እስኪ። ምንም ጥቅም የለውም የኔ መውጣታው። ማንም ስለኔ አያስታውስም። እግዚአብሔር ነው የምልክ። ማንም
አይደለም እነሱ ራሱ ጉዳይ ረስተኛል። ቃልስ እንደረሳሽ እሱማ የራሱን ዓለም እየቀጨ ነው። ስምሽን እንኳን አያስታውስም። ታውቃለህ ከምንም በላይ የጎዳኝ እኮ ከህይወቴ ውጭ ብቻ ብሎ ማውጣቱ ወይ ደግሞ ማባረሩ አይደለም። አንድ ቀን እኮ ትዝ ብዬው አላውቅም። እውነት ነው። በቃ አሁን እያልኩ ያለሁት ነገር ምንም ጥቅም እስኪ አንድ ጥቅም ነገር እስኪ እኔ ሁኔታዬን በማሳየት አንድ ጥቅም ንገረኝ እስኪ። ደካማነቴ እኮ ነው የበለጠ የሚወጣው። ደካማ እንደባል ትፈልጋለህ? እስካሁን በእኔ ጥሩ ነው ተነገረው ማውቀው። እስኪ ንገረኝ። ደካማ የምትባለው ማለት አሁን ያለሽበትን ሁኔታ ሳታውቂ ስትቀሪ ነው። እሱ ነው እንደዛ ነው የሚባለው። እስኪ እሱ ጥሎ ሄደ ብዬ ራሴን እንደዚህ ሳረግታ ጠንካራ ናት እንድባል ነው። በጣም ጠንካራ ለምሳሌ ራስሽን ትቀሚያለሽ። ቢያንስ ስትቀይሪ ልዩ ራስሽን ትቀይሪያለሽ። ቢያንስ ስትነሽ እንደዛ ነው የሚሆነው። ለካብረሽ የሆነ ነገር ከሱ ጎሎኛል። በቃ የሆነ ነገር ይዞብኝ ሄዷል። በቃ በጣም እየሞከርኩ እሱ እንደረሳሽ አንቺን ማትተዩ እርግፍ አድርጎ ነው እሱ የረሳሽ። እንደዛ አንቺስ ማትረሺው ለምንድን ነው እንደዚህ የምትሆኚው? ለምን ያቅትሻል? ፍቅሩ እንደነበርኩ ታውቃለህ። ምናልባት እሱ ፍቅሩ የውሸት ሆኖ ከሆነ አላውቅም። ያኔ የውሸት ስለሆነ ነበር ማፈቅረው። በአንዴ የረሳሽማ የውሸት ስለሆነ ነው አይደል? ያስበው እስኪ እሱ አይዞህ የሚሉ ሰዎች አሉ፣ ቤተሰቦች አሉ፣ ጓደኞች አሉ። እኔ ከሁሉም የቀረሁት አብርሽ፣ እኔ ከሁሉም የራኩት። በጣም ጠንካራ ለመምሰል ሞከርኩኝ። ያኔ ጠንካራ ለመምሰል ሞከር፣ ግን ክፉ ነው የታየሁት። ማሻሻልሽ እንደዚህ አይደለም የመጣው ዛሬ። ለሁሉም ነገር ታውቃለህ አብርሽ፣ ሁሉንም እንደዚህ እንድትሆን ነበር። ያክል ሰደብኩኝ፣ ያክል ተከፋሁ። ሌላ አይደለም ቤተሰቦች የራሱ ከሆነ አያስጠጉኝም። ቤተሰብ ነው የሆነ ይቅርታ ያደረጉልኛል። ግን እስኪ ተመልከት፣ በዚሁ የራሱ አንድ ሰው ከአጠገቤ የሌለው ለምንድን ነው? አንተ ብቻ እኮ የምትረዳኝ አንተ ብቻ እኮ ነው። እኔ እኮ ያልገባኝ ለማን ብለሽ ነው የምትጎጂው እኮ ነው። ለማን ብለሽ ነው? አንድ ነገር ምን ያህል ነው የምትወጂው እሱን? ቆይ እስኪ ከራሴ በላይ እንደዚህ እየተጎዳሁ ያለሁት እኮ የምር ስለምወደው ነው። አንድ ነገር ልንገርሽ፣ ከሱ በላይ እንደምታገኝ አልሞከርኩም። ከሱ የተሻሉ ብዙ ወንዶች አሉ። በቃ ስላላየሽ ነው። እውነቴን ነው። አልሞከርኩም። ደግሞ ሞክሬያለሁ አትበይኝ። ሞክረሽ አልነበረም። ከሱ የተሻሉ ብዙ ወንዶች አሉ። እሱን መርሳት፣ እሱን መፈለግ ማቆም ስላቃተሽ ነው እንደዚህ ሆንሽ። አልሞከርኩም አትበይኝ እና አሁን በእናትሽ ልፋቴን ገደል አትክተችው። በቃ ያለሽበት ሁኔታ ይታወቅልሽ። ምን ያህል እየታመምሽ እንደሆነ፣ ምን ያህል እየተሰበርሽ እንደሆነ ሰዎች ይወቁልሽ። እና እሺ በይኝ በእናትሽ። አብርሽ አውቃለሁ ሸክም እንደሆንኩብኝ፣ አውቃለሁ ብዙ ያስቸገርኩህ እንደሆነ ማርያም ንግሬ ነው። አውቃለሁ በጣም ብዙ ያስቸገርኩህ ነው። ግን እኔ አንተ ላይ ሸክም ላለመሆን ስለ ወደ ራሴ እመለሳለሁ። ማርያም አልገባልኝ ይሄ ነገር ፖስት እንደማታደርገው በእግዚአብሔር ደካማነት ብሎ ማንም እንዲያስበኝ አልፈልግም። ሸክም የሚሆንብኝ ምን ሲሆን እንደሚሆን ታውቂያለሽ? ከአሁን በኋላ አልነሳም ስትይ ነው በቃ የድሮ ማንነትሽን አልመልስም ስትይ ነው። ያኔ ነው ሸክም የሚሆንብኝ። ያኔ ነው የእውነት ያኔ እኔን ትጎጂዋለሽ። የበፊት ልዩ አልሆንም አላልኩም። አብርሽ ጋር ለሶስት ቃል ገብቻለሁ፣ ግን ቃል ማክበር አልቻልኩም። አውቃለሁኝ ግን በአሁኑ በማርያም በቃ በአሁኑ ቃል ገባልሃለሁ። የምርኝ ነው። ወደ ራሴ እመለሳለሁ። እሺ ግን ካሜራ አስጠፋልኝ። አውርደው አብርሽ ይልቅ እንዳታስጮኝ። እግዚአብሔርን አስወርድልኝ ካሜራ። ለራሴ አሞኛል። እረፍት ማድረግ ነው የምፈልገው። በቃ ትንሽ ጊዜ ስጠኝ፣ ወደ ራሴ እመለሳለሁ። አንተም ሸክም አልሆንም። በቃ ትኩረት አድርጊ፣ ስራ ጀምራለሁ። ራሴን እችላለሁ። እሺ አስጠፋልኝ በቃ ካሜራ አስጠፋልኝ እኮ አስጠፋልኝ በቃ በቃ አስወርድልኝ። ሸክሞሽ ግን እኮ አይደለም ያልኩት ነው ሸክሞኝ ልክ ነው። አሁን የምር ለኔ አስበህ ነው
አይደለም። አዎ እንድትነሽ ስለምፈልግ ነው። በቃ ለምን እንደዚህ ታስቢያለሽ? እሺ እነሳለሁ አልኩህ እኮ ግን በማርያም ይሄን ነገር እኮ እንዳታረግልኝ። በቃ ቃል ግቢልኝ። አንድ ቀን በቃ አንድ ቀን ነሽ ነው የምትሆኚ። ቃል ግቢልኝ። በማርያም ትፈልጊኝ ካሜራ በቃ ተፈልግ አልፈልግም። በቃ አትፈልጊ በቃ አልፈልግም። እሺ በቃ ወንድ ከማለት ነው እንደስበኛል ወንድም ማንም እኔን እንዳለኝ ማንም ስለኔ አያስብም። አሁንም ክፍናት ነው የሚለኝ። በእግዚአብሔር አጥፋልኝ። ድጋሚ በዚህ ርዕስ ስሜ እንዲነሳ አልፈልግም። በማርያም በቃ ድጋሚ ገሬ ማጣት አልፈልግም። አስጠፋልኝ በማርያም ወርዶ አንተ በእግዚአብሔር በማርያም አብርሽ በእግዚአብሔር አላሳዝናችሁም ወይ? ለምንድን ነው በሽታ ላይ በሽታ የምትጨምርብኝ? ለምንድን ነው እንደዚህ የምትሆኚው? አልገባኛለሁ። እውነቴን ነው አልገባኛለሁ። በቃ ደህና ነኝ። በቃ ለማን ብለሽ ነው? በቃ አታስመስይ በእናትሽ። እያስመሰልሽ ነው እንዴ? ደህና ነኝ። በጣም ደህና ነኝ። በቃ ከእሱ የተሻሉ ብዙ ወንዶችም እኮ ታገኛለሽ። ትምህርቴን ነው እንድጀምር የምፈልገው። ስራ ነው የምገባው። ንገረኝ በቃ ቤተሰቦቼን ሁሉ ይቅርታ ጠይቃለሁ። እሺ በቃ ግን ይሄን ነገር ብቻ ፖስት እንዳታረገው በቃ እባክሽ። ተረጅ ደህና እኔ ሳላሳዝንሽ በእናትሽ ተረጅ። በቃ አብርሽ ደህና ነኝ። ከዚህ በላይ ምን ልሆንልሽ? እሺ በቃ ደህና ነኝ። ደህናም አይደለሽም። አሞንስ ተረጋጊ። እስኪ ነይ ቁጭ በይ። ደህና ነኝ። ደህና ነኝ። ልቀቀው እስኪ። ቁጭ በይ እስኪ ተረጋጊ። ያው በቃ ደህና ነኝ። እኔ አልጨረስኩም። ነይ እንነጋገር በእናትሽ። ልፋት ለምንድን ነው ገደል የምትከቺው? ከሱ የተሻሉ ብዙ ወንዶች እኮ አሉ። ስላልፈለግሽ ነው አንቺ በጣም ስለምታሳዝኝ እኮ ነው። እኔ እንደዚህ ነው የማይሽ ታውቂያለሽ። አብርሽ እሱ አይሆንም። ወደ ራስሽ ማንንም አትመለሽ። ለምን ወደ ራስሽ አትመለሽ? ወደ ራስሽ ተመለሽ። በቃ አልቻልኩም። ለምንድን ነው የማትሽው? እሱ ችሎ አይደል እንዴ ሌላ ሴት ጋር ያለው? አንቺ ለምንድን ነው የማትሽው? ይሄ ልክ ሰላውንድ አይደለም። ማንኛውም ጋር ወንድሜ ይረግጦኝ አይደለም፣ ግን ፍቅሬን እፈልገዋለሁ። በቃ እናትሽ እንደዚህ አትሁን። እንድታለቅሽ አይደለም የመጣሁት። እኔ እንደዚህ መሆን ብዙ ሰዎች እንደዚህ ዛሬ ተዘጋጅቼ የመጣሁት እንድታለቅሽ አይደለም አይደል? ለምንድን ነው የምታለቅሽው? በጣም የሚያስደስተኝ ነገር አይደል እያደረክ ያለው? በጣም ደስ ብሎኛል። የሚያስደስት ነገር አይደለም። ተነሽ ማለት ምንድን ነው? የሚያስከፋ ነገር ነው? ተነሺ፣ ራስሽን ቻይ፣ ህይወትሽን አስቀጥይ፣ ወደ በፊቱ ማንነትሽ ተመለሽ። እሱን ነው ፈልገው ያለ ካሜራ መምከር ትችላለህ። በቃ ከአንዱ ለሶስት ጊዜ ማወቅ ስላለባቸው ነው ያለሽበት ሁኔታ ማወቅ ስላለባቸው ነው። እስኪ ሁኔታ ያስጨነቃችሁ ሰዎች አሉ? ንገረኝ። የት ገባች? ምን ሆነች? ወዴት ሄዳ የጠፋችሁ ያለኝ ሰው አለ? እንደዛ ካለ እሺ እንደፈለክ አድርገው። እንደዛ ያለ ሰው ካለ እስኪ አንድ ሰው አስታውሰኝ። አንድ ሰው ንገረኝ እስኪ። አውቃለሁ የለም። እና ታዲያ ለማን ይሄ ቪዲዮ የሚሰራው? የራሴ ህይወት አለኝ እኔ። አላሳዝንሽም? ታውቂያለሽ እኔ ብቻ ነኝ አይደል ከአንቺ ጎን የቆምኩት። ለምንድን ነው የማላሳዝንሽ ግን? አውቃለሁ በጣም ብዙ እኔም እኮ እንደነሱ ጥዬሽ መሄድ አላቃተኝም አይደል? በጣም ስለምታሳዝኝኝ ነው። ለኔ ቢያንስ ማትመለሽ ወደ ድሮ ማንነትሽ። እመለሳለሁ በቃ ማንም እንዳትመለሽ አልፈልግም። እያናገርሽኝ ነው። እውነት መች ነው የምትመለሺው? አንድ ቀን እመለሳለሁ በቃ አንድ ቀን አልኩህ አይደል እንዴ? 5-6 ወር እኮ ታገዝኩሽ። 5-6 ወር ወደ ራስሽ ማንነት ትመለሻለሽ ብዬ 6 ወር ማለት እኮ በጣም ትንሽ ነው። ማን እንዳጣው ታውቃለህ? እዚህ ጋር ሁሉ ነገር እኮ ነጣሁት። ተስፋዬ እኮ ከእሱ ጋር አብሮ የጨለመብኝ አብርሽ። ይሄን ነገር ለአንተ ማስረዳት አለብኝ እንዴ? እንደማያውቅ ሰው ንገረኝ እስኪ። በቃ አብርሽ በቃ ይበዛብኝ። እሱ ግፍ አድርጎ እንደተወሽ አንቺ ማትተዩ ለምንድን ነው? አታስታውሰኝ በቃ አታስታውሰኝ። እሱን መስማት አልፈልግም። አረሳኝም። እሱ አሁንም ይወደኛል። በቃ አልፈልግም። እሱ መስማት አልፈልግም።
ስምሽን አያስታውሰውም። ስምሽን ያስታውሰዋል። እንደዛ ትብል ያስታውሰዋል። ይወደኛል። እንደገለመኝ ይሆናል። ትከኝ በቃ ትከኝ እሱ እንደፈልገ በቃ ውጣልኝ። ውጡልኝ ወልዳችሁ ውጡልኝ። በቃ ማንንም አልፈልግም። በማርያም አሞኛል። የበለጠ እንደዚህ አታርገኝ። በቃ ውጡልኝ። ውጣ ጨርስ ያለውን ነገር በቃ ውጣ 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 አልፈልግም። በቃ ብሩኝ ውጣልኝ። በቃ ውጡልኝ ብላችሁ ውጡልኝ። በቃ ውጡልኝ። አልፈልግም አልፈልግም። እንዳትቀርጠኝ ውጡልኝ። በቃ ውጣልኝ። ዲግራፊ እንደዚህ አታድርጊ። እውነቴን ነው። አድማሱም ጠቆረ የልቤ ትርታው ጨመረ ይከፋኝ ጀመረ